በእኛ ሀገር ውስጥ ልጆች ዋና የሚፈለጉበት ወላጆቻቸውን ለመጦር ነው አንዳንድ ቦታ ላይ። ጳውሎስ ግን ወላጆች ለልጆች ሀብትን ያከማቻሉ ነው የሚለው። መጽሐፍ ቅዱሳዊ አስተሳሰብ ይኸው ነው። ወላጆች ለልጆች መነሻ የሚሆን ነገር ይሰጣሉ። ለዚህ ወላጅ አልባነት ለመኖር በሚደረግ ጥረት ውስጥ፣ ራስን ለማግኘት በሚደረግ ጥረት ውስጥ ተዘፍቆ እየዳከሩ መኖርን ያመጣል። ውርስ የለም፣ የሐሳብ ውርስ የለም፣ የባህል ውርስ የለም፣ የአመለካከት ውርስ የለም፣ የገንዘብ ወይም የሀብት ውርስ የለም። ወላጅ አልባነት ለኑሮ የሚሆን መነሻ የሌለው መሆን ማለት ነው። ለኑሮ የሚሆን መነሻ ከሌላችሁ ገና ለመኖር እናንተ ናችሁ የምትጥሩት። ስለዚህ ሌላ አንድ አካል ያስፈልጋቸዋል፣ ሌላ አንድ አጋጣሚ ያስፈልጋቸዋል ማለት ነው። ወደፊት ገና አቅም ሲኖራችሁ፣ ጉልበት ሲኖራችሁ እየተሸከማችሁ ጉልበታችሁን እየተበዘበዛችሁ መሆን የምትፈልጉትን ለመሆን ትጥራላችሁ ማለት ነው። ወላጅ ግን ሲኖራችሁ መነሻ አላችሁ። ለምሳሌ ወላጅ ኖሯችሁ የማትሪክ ውጤት ባይመጣ አይዞ የሚቀጥለው ትሰራለህ፣ መጀመሪያውንም እየመከርኩ ብዙ አላጠና ግን አሁን ታጠናለህ፣ መሆን የምትፈልገውን ንገረኝ ብሎ አቀራቦቱን የሚያዘጋጅላችሁ ወላጅ አላችሁ ማለት ነው። አይዞ ባይ አላችሁ ማለት ነው። ወላጅ አልባ ግን ተስፋ የሚያደርገው አንዱ ነገር ከተበላሸበት ነገር አከተመበት፣ ነገር አበቃ። ባጭር ቃል ውርስ የሌለው የሚለውን ሐሳብ እንዲህ ብለው ጥሩ ነው። ለመኖር በሚደረግ ጥረት ውስጥ የሚዳክር ምስኪን ማለት ነው።